በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን አላችሁ? ክቡራትና ክቡራን የመስቀል ኃይለነ ቤተሰቦች፣ ይህ የመስቀል ኃይለነ ሚዲያ ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። የመስቀል ኃይለነ ቤተሰቦች፣ አሁን ወደ ዕለቱ ፕሮግራም እንጀምራለን። እስከዚያው ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን። መስቀል ኃይላችን ነው። ዕፀ መስቀሉ። ሰላም ጤና ይስጥልኝ። እንደምን አላችሁ? የመስቀሉ ታሪክ በኢትዮጵያ መስቀል አደባባይ። አዳም በዕፅ እንደሞተ በዕፅ ይድን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ራሱን በፍቅር ሰጠ። ዲያብሎስ የተዋረደበት የሰው ልጅ የዘላለም ሕይወት ያገኘበት ትልቅ ምልክት ነው። የጌታ ማያ ገንቦ የዘላለም ሕይወት ደመ ወርቅ ሕይወት በመሆኑ ምልክታችንን እናከብረዋለን፣ እንሰግድለታለን። መለያችን በአካላችን በልባችን ውስጥ የሚኖር ምልክታችን ነው። የጌታችን የመድኃኒታችን የተሰቀለበት ዕፀ መስቀል ከተለያዩ እጽዋት የተውጣጣ እንጨት ሀገር 3 ክንድ ከስንዝር ወርዳቸውን ክንድ ከስንዝር አድርገው ቆርጠው እነዚህ እጽዋት ይኖሩ ነበር። 4 ዕፀ በለስ፣ ዕፀ ዘይትና ዕፀ ወይራ፣ ዕፀ ሰርናይ፣ ዕፀ ካርዕ የተባሉ እጽዋት በአንድነት ሆነው ዕፀ መስቀሉ እንደተዘጋጀ ይነገራል። በዚህ ዕፅ ንግሥተ ሳባ ወደ ሰለሞን በሄደች ጊዜ እግሯን ተፈውሳለች። ሳኦል ልጁ ድኖበታል ይባላል። ንጉሥ ሰለሞን ቤተ መንግሥቱንና ቤተ መቅደሱን ሲያሰራ የመጡ እጽዋት እንደሆኑ ይነገራል። ይህም ዕፅ ከገነት እንደመጣ ይታመናል። አይሁዶች በገነት ያለን ዕፅ ሲፈልጉ የንስር ልጅ ይዘው ይዘጉበትና ይጠብቃሉ። ንስሩም ልጁን ለማስለቀቅ ከገነት ዛፍ አምጥቶ በግንቡ ላይ ይጥልና ልጁን ያስለቅቃል። እንዲሁም ከገነት የተገኙ ዛፎችን አጽድቀው ለቤተ መቅደስ ማሰሪያ አድርገው ነበርና የተረፈው በሰለሞን ቤተ መቅደስ በር ላይ ይኖር ነበር። ጌታ ሲሰቀል ያን አስቆርጠው በዕፀ በለስ፣ ዕፀ ዘይትና ዕፀ ወይራ በአንድነት አለዝበው መስቀሉን ሰርተው ሰቀሉት። በመስቀሉም የጌታ ሥጋና ደም ፈሰሰ። ሕይወቱ ካለፈም በኋላ ጎኑን በጦር ቢወጉት ንጹሕ ፈሰሰ። አይሁድም ጌታ ከሞተ በኋላ በ34 ዓመተ ምህረት በመስቀሉ በሽተኛ የፈወሰ ሕሙማን የዳኑ ነገሩ እየገነነ ሲመጣ መስቀሉ እንዳይገኝ ቀብረው አይሁዳዊ ሁሉ ቆሻሻ በቦታው እንዲደፋ ትእዛዝ ስለሰጡ ሕዝቡ በቦታው ቆሻሻ እየጣሉ መስቀሉ እንዳይገኝ አደረጉ። ቦታውም የቆሻሻ መጣያ ሆነ። ሮማውያንም ከዕለት ወደ ዕለት ጭቆናውን አበዙት። ሐዋርያት ተሳደዱ። ይባስ ብሎ በ70 ዓመተ ምህረት ጥጦስ የተባለ ሮማዊ ንጉሥ ሁለተኛውን የአይሁድ ቤተ መቅደስ አፈረሰ። አይሁዳውያንም በዓለም ተበተኑ። ለ2000 ዘመን እንደተበተኑ ቆዩ። መስቀሉም ለ300 ዓመት እንደተቀበረ ቆየ። የመስቀሉ ታሪክ የጌታ ፈቃድ እስኪሆን ድረስ መስቀሉ ተቀብሮ ከቆየ በኋላ ክርስቲያኖች ከመሳደድ የሚያርፉበት ጊዜ መጣ። ንግሥት እሌኒም የጌታ መስቀል የት አለ ብላ ፍለጋ ገባች። ሁሉም ነገር ምክንያት ያስፈልጋልና ንግሥት እሌኒ የድሮ ነጋዴ ሚስት፣ የያኔ የንጉሥ ሚስት፣ የንጉሥ እናት ፍለጋውን ጀመረች። ነገሩ እንዲህ ነው። ንግሥት እሌኒ አንዳንዶቹ አይሁዳዊ ነች ያውም ቢታንያዊ ሲሉ፣ የለም እርሷ ሮማዊ ነች፣ አይደለም የት እንደተወለደች አይታወቅም፣ የንጉሥ ሚስት ነች፣ አይ የነጋዴ ሚስት ነች፣ የለም ምስኪን ሰራተኛ ነች የሚሉ የተለያዩ መላምቶች አሉ። እስኪ አብረን እናያቸው። ንግሥት እሌኒ የት እንደተወለደች ሀገሩ ባይታወቅም ኢዮሳብያስ የተባለ ጳጳስ እንደጻፈው የኢየሱስ ክርስቶስን መስቀል ፍለጋ ስትሄድ የ80 ዓመት አዛውንት እንደነበረችና ጊዜውም እንደ ኤሮፓዊ አቆጣጠር 326 እስከ 328 ባለው ጊዜ እንደነበር ይገለጻል። ሌላው ፕሮኮፊስ የተባለ ጸሐፊ ንግሥት እሌኒ የትውልድ ቦታዋ ቢታንያ ነው። ለዚህም ምክንያቱ ልጇ ቆስጠንጢኖስ ከሞተች በኋላ ከተማዋን በስሟ ሄሌኖፓሌስ ብሎ ስይሞታል ይላል። ሌላኛው የቢዛንታይን ጸሐፊ የለም የከተማዋ ስም የተቀየረው ለንግስቲቱ ክብር ሲባል እንጂ የትውልድ ቦታዋ ስለሆነ አይደለም ይላል።
በአራተኛው ክፍለ ዘመን የነበረ ጳጳስ የልጅነት ዘመኗ ሰራተኛ እንደነበረ ጽፏል። እኛ ግን የቅድስት እሌኒን ታሪክ በቅድስና የምትቀበላትና እንደ ሌሎች ጻድቃንና ሰማዕታት በቅድስና በምታከብራት ከኢትዮጵያ ተዋሕዶ ቤተክርስቲያን ያገኘነውን እናያለን። እሌኒና ተርሚኖስ የሚባሉ ሁለት ደጋግ ክርስቲያኖች በጋብቻ ይኖሩ ነበር። በኑሯቸውም ነጋዴው ተርሚኖስና እሌኒ ይኖሩ ነበር። በኑሯቸውም ነጋዴው ተርሚኖስና እሌኒ ፍቅረ ሰላም የሞላቸው የሚከባበሩና በሰዎች ዘንድ በኑሯቸው የተከበሩ ባለትዳር ነበሩ። ባልነጋዴ ነው። ለንግድ ሩቅ ሀገር ሄዶ ሲመለስ በባህር ላይ እንዳሉ በጨዋታ መሃል አንዱ ጓደኛቸው እኛ ባህር ለባህር እንገላታለን፣ ይህኔ ሚስቶቻችን እኛ በሌለንበት ሌላ ወንድ ይዞ ይሆናል ብሎ ተናገረ። ተርሚኖስ ግን እሌኒን ያምናት ነበርና በፍጹም የኔ ሚስት ጨዋ ነች ብሎ ተከራከረ። ያንተ ሚስት ምን ስለሆነች ያውም እኔ ልፈትናትና አብራኝ ከሆነች ምን ታደርጋለህ ተባብለው ተወራረዱ። የተርሚኖስ ሚስት ባሏ ወደ ንግድ ሲሄድ ቤት ውስጥ የማትወጣና ከሰውም ጋር የማትገናኝ ሴት ስለነበረች ባሏ በውርርዱ የንግዱን ትርፍ ያለኝን ገንዘብ ሁሉ ትወስዳለህ፣ አንተም ካልተሳካለህ ነግደህ ያተረፍከውን ያለህን ሀብት ታመጣለህ ተባባሉ። በዚሁ ንግግራቸው ጓደኛው ቀድሞ ወርዶ ወደ እሌኒ ገሰገሰ። እሌኒ ግን ከሰው ጋር የማትገናኝ በሯንም ዝግ በመሆኑ ሊያገኛት አልቻለም። ሰራተኛዋን ጠርቶ እባክሽን እመቤት እሌኒን ጥሪልኝ፣ ከሩቅ ሀገር የመጣው እንግዳ ነኝ አላት። ሰራተኛዋም ወደ እመቤቷ ገብታ እመቤቴ ከሩቅ ሀገር የመጣ እንግዳ ከበር ቆሟል አለቻት። እሌኒም ከመቼ ወዲህ ነው ባለቤቴ በሌለበት ከወንድ ጋር የምገናኘው? ዞሮ በይ አለቻት። ሰራተኛዋም ለእንግዳው ነገረችው። እሱም አባበላት። ተርሚኖስና እሌኒ ብቻ የሚያውቁትን አንድ ነገር ብቻ አምጪልኝ እና ላንቺ ከዚህ ወርቅ እሰጥሻለሁ አላት። እሷም ተስማማች። መላ ፈለጉ። ነጋዴው በከተማው የነጋዴ መርከብ መጣ ብሎ እንዲያወራና ነገሩ ከእሌኒ እንዲደርስ እንዲያደርግ ተነጋገሩ። ሁሉም ሆነ። ሰራተኛዋም የነጋዴዎች መርከብ ከተማዋ ደርሷል፣ ስለዚህ ይነሱ ይተጣጥቡ አለቻት። ንግሥት እሌኒ ከአንገቷ ሀብሏን አውልቃ አስቀመጠች። ሰራተኛዋም ለነጋዴው አውጥታ ሰጠችው። ነጋዴውም ወደ ተርሚኖስ ደርሶ ውርርዱን ነገረው። አንተ እንዳልከው ሳይሆን ሚስትህ ወዳኝ ለምዳኝ አብሬያት ቆየሁ፣ ይኸው የአንገት ሀብልህ ብሎ ሰጠው። ተርሚኖስም የሚወዳትና የሚያምናት ሚስቱ እንደከዳችው ባወቀ ጊዜ ልቡ ተሰበረ። ወደ ቤትም ሲደርስ እጅግ በጣም አዝኖና ተክዞ ነበር። እሌኒም ያልወትሮህ ምን ሆነህ ነው አለችው። ገንዘቤ ሁሉ ከሰረ፣ ምን ላድርግ አላት። እሷም እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ አይዞህ እንኳን አንተ በሰላም መጣህ አለችው። ተርሚኖስ ግን ተከብሬ በኖርኩበት ሀገር ተዋርጄ ሰጥቼ በኖርኩበት ሀገር ለምኜ ገንዘቤ ሁሉ ከስሮ ምኑን ኖርኩት? ያውም እንዲሆኜ ከዚህ ሀገር መኖር አልፈልግም። አንቺ ግን ሁሉ ይወድሻል፣ ከፈለግሽው ከወደድሽው ጋር ኑሪ ብሎ ተነሳ። እሷም በችግር ጊዜ ለማን ትቼህ እቀራለሁ? አንተ ከምትሄድበት አብሬህ እሄዳለሁ ብላ አብራው ተነሳች። በመንገድ ላይም ሳሉ እሌኒ ሆይ ስወድሽ የጠላሽን ሳምንሽ የከዳሽን ምን አድርጌሽ ነው ብሎ ጠየቃት። እሌኒም ምንም እንደማታውቅ ሰው መጥቶ እንዳስጠየቃት ግን እሷ ሰውየውን እንዳላየችው አስረዳችው። የአንገት ሀብሉን አሳያት። እንዳያምን ጓደኛው ያመጣው ሀብል እንዳይከዳት በነገረችው ነገር ታወከ። ማን ይመን? ግራ ተጋባ። እውነት ካለሽ እግዚአብሔር ያውጣሽ፣ ከዋሸሽም እንደ ስራሽ ብሎ በሳጥን ውስጥ አድርጎ ወደ ባህር አስገባት። የፈጣሪ ትእዛዝ ሆኖ ሳጥኑ እየተንሳፈፈ ወደ ሮም ግዛት ክሎሬስ ወይ ቆንስጣ ቄሳር ወደሚያዝባት ባህር ዳርቻ ደረሰ። ሳጥኑ እንዲከፈት አደረገ። በውስጡ የምታምር ወይዘሮ እሌኒ ተገኘች። ክሎረስም ቆንስጣ ወደዳት፣ አገባት። ቆንስጠንጢኖስም በ272 ዓመተ ምህረት ተወለደ። ቆንስጣም ሌላ ሚስት አገባ። እሌኒም ልጇን ማሳደግ ጀመረች።
የአባቱን ደራሲ ሆኖ ከቆየ በኋላ አባቱ ስለሞተ ሕዝቡ ተመካክሮ ቆንስጠንጢኖስን በአባቱ ምትክ በ18 ዓመቱ ሐምሌ 25 ቀን በ300 ዓመተ ምህረት በገላትያ አነገሱት። በጦር አለቆችም የተወደደ ነበር። በሮም እስከ 311 ዓመተ ምህረት ድረስ ክርስቲያኖች የሚሳደዱበት የመከራ ጊዜ ነበር። ከዚህ በኋላ ቆንስጠንጢኖስ ጠላቱን መስከሚያኖስን ድል የሚያደርግበትን ስልት ሲያስብ በሕልሙ በሰማይ ላይ ትልቅ የሚያበራ መስቀል አየ። በመስቀሉም ላይ በዚህ መስቀል ምልክት ጠላትን ታሸንፋለህ የሚል ጽሑፍ አየ። መስቀል እውነተኛ አርማው ጌታ ፈቅዶልኛል ብሎ ሰራዊቱን ፈረሰኛው በየጦር አለቃው ሁሉ መስቀል እንዲደረግ አዘዘ። መልቢያ በተባለው ሀገር መክስሚያኖስን ገጥሞ በቲኬር ወንዝ ላይ ድል አድርጎ የሮምን ግዛት ጠቅልሎ መግዛት ጀመረ። ከዚህ በኋላ ግን ነገሮች እየተቀየሩ መጥተው በሚላን አብያተ ክርስቲያን መታነጽ ጀመረ። ቆስጠንጢኖስ ቄሳር አዋጅ አወጀ። ክርስቲያኖችም ነፃነት አገኙ። ጣዖት ቤቶች ተዘጉ፣ አብያተ ክርስቲያን ተከፈቱ። ከዚህ በኋላ ንግሥት እሌኒ የጌታን መስቀል ለመፈለግ ወደ ኢየሩሳሌም በ327 ዓመተ ምህረት ሄደች። ልጇ ክርስቲያን ከሆነ ጌታ የተሰቀለበትን መስቀል ፈልጋለሁ ብላ ተስላ ነበር። ስለቷም ደርሶ ልጇ ቆስጠንጢኖስ በ337 ዓመተ ምህረት ክርስትናን ተጠመቀ። ንግሥት እሌኒ ወደ ኢየሩሳሌም ብዙ ሰራዊት ይዛ ሄደች። ስለ መስቀሉ ጠየቀች፣ የሚያሳያት ግን አላገኘችም። አዛውንቶችን ጠየቀች። እስራኤላውያንም ታሪኩን የሚያውቅ አልነበረም። አካባቢውም በሌሎች ተይዞ ነበር። መስቀሉ በአይሁዳውያን ተንኮል ቦታው ጠፍቶ ነበር። ከብዙ ጥረት በኋላ አረጋዊ ክራኮስ ከአባቶች የሰማውን ነገራት። የጎልጎታን ቦታውን አመለከታት። ሆኖም ግን የትኛው እንደሆነ ለይቶ ማወቅ ስላልቻለ 3 ኮረብቶችን አሳያት። የአይሁድ አለቆች ለ200 ዓመት የቆሻሻ መድፊያ ቦታ ስላደረጉት የትኛው ኮረብታ ላይ እንዳለ ማወቅ አልተቻለም። እንዴት አድርጋ ማግኘት እንዳለባት ጠየቀች። አዛውንቱ ኪራኮስም በኮረብቶቹ ላይ ደመራ ደምሪ፣ ብዙ እንጨት ሰብስቢ፣ ዕጣንም ጨምሪበት፣ ጭሱም ወደ ላይ ወጥቶ ተመልሶ የሚጠቅሰው ቦታ ላይ እሱን ቆፍሪ አላት። እንደተባለችውም አዛውንቷ ንግሥት ያመጣቸውን ጦር ትእዛዝ አዘዘች። ጭሱም ወጥቶ ወደ ታች ባረፈበት ቦታ ቁፋሯን ጀመረች። ቁፋሯን ለ7 ወር ቆየ። መስቀሉ 3 ነበርና መጀመሪያ የተገኘው መስቀል የጌታ መሆኑን ለማወቅ የታመሙ ሰዎች እንዲዳብሱት አደረጉት። ሆኖም ግን አላዳናቸውም። ይህም የጌታ መስቀል አይደለም፣ ቁፋሮ ይቀጥል አለች። ሁለተኛው መስቀልም ተገኘ። ይህም የታመሙ ሰዎች እንዲዳብሱት ተደረገ። ሆኖም ግን አላዳነም። ስለዚህ ቁፋሮ ቀጥሎ መጋቢት 10 ቀን የጌታ መስቀል ተገኘ። በደዌ የተያዙት፣ የአልጋ ቁራኛ የሆኑት፣ የዳሰሱት ከደዌያቸው ዳኑ፣ ከሕመማቸው ተፈወሱ። በዚህም የጌታችን መስቀል መሆኑ ታወቀ። ለመስቀሉም ሰገዱለት። ሕዝቡም መብራት አብርተው ዓለም እንዲያውቀው የምስራች አደረጉ። በዚህ ምክንያት የኢትዮጵያ ተዋሕዶ ቤተክርስቲያን ደመራ ችቦ በመለኮስ በአሁኑ ጊዜ በመስቀል አደባባይ ታከብረዋለች። ወደ ሰሜኑ ክፍል መስከረም 17 ቀን ሲያከብሩት፣ ወደ መካከለኛው ኢትዮጵያ ሀገር መስከረም 16 ቀን ይከበራል። ይህም የሆነበት ምክንያት ንግሥት እሌኒ መስከረም 16 ቀን ደመራ አስደምራ ዕጣን ጨምራ ጭሱ ወደ ላይ የወጣበት ቀን፣ የእሌኒ ሰራዊት ችቦ እያበሩ ደመራ የደመሩበት ቀንና በማግስቱ ጭሱ ባጠቀሰው ባረፈበት ቦታ መስከረም 17 ቀን ቁፋሮ አስደምራ መጋቢት 10 ቀን መስቀሉን አውጥታ መስቀሉ በተገኘበት ቦታ ላይ ቤተክርስቲያን አሳንጻ መስከረም 17 ቀን የቅዳሴ ቤቱ የተከበረበት ቀን ነው። መስቀሉ አጋንንትን እያባረረ፣ ደዌ እየፈወሰ፣ በሽተኛውን እያዳነ፣ ሙት እያስነሳ ልዩ ልዩ ተአምራት እያደረገ ኖረ። መስቀሉ ወደ ኢትዮጵያ የገባው በ1395 አካባቢ አጼ ዳዊት ያስጀመሩትን እና ልጃቸው አጼ ዘርዓ ያዕቆብ ወደ ኢትዮጵያ መስከረም 10 ቀን የገባበት ቀን ሲሆን አሁን ወዳለበት ግሸን ደብረ ከርቤ መስቀሉ ብዙ ቦታ ከዞረ በኋላ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ቦታ አስቀምጥ በተባሉበት መሰረት
መስከረም 21 ግሸን የገባበት ቀን ነው። መስቀል በሀገራችን መከበር የተጀመረው በአፄ ገብረ መስቀል በ6ኛው ክፍለ ዘመን እንደተጀመረ ይነገራል። በዋናነት ግን አፄ ዘርዓ ያዕቆብ ከብዙ ቦታ ከተዘዋወረ በኋላ በግሸን ደርቤ ከርቤ እንዲቀመጥ ከተደረገ በኋላ በ14ኛው ክፍለ ዘመን የሃይማኖትና የሕዝብ በዓል ሆኖ በሁሉም ሀገር እንዲከበር ተደረገ። ከመስቀሉ ጋርም ብዙ ንዋየ ቅድሳት፣ የቅዱሳን አጽምና ሌሎችም ነገሮች አብረው መጥተዋል። ክርስቶስ ወደ ራሱ ወደ አባቱ አቅርቦናል፣ ሰላምንም ሰጥቶናል። መስቀሉ ባረፈባቸው ቦታ ሁሉ መሬት መሸከም አልቻለችም። ብዙ ተአምር አደረገ። ዓለም በመስቀሉ ዳነ። አዳም እጽ በልቶ ወደ ሲኦል ወረደ። ክርስቶስም በዕፀ መስቀሉ ተሰቅሎ ከዘላለም ፍዳ ኩነኔ አዳነን። ለእኛ ሰላምን ሰጠን፣ ዲያብሎስን አሳፈረ። ክብር ምስጋና ለቅድስት እሌኒ ይሁንና በ80 ዓመቷ መስቀሉን አስቆፍራ አግኝታ ለዚህ አበቃችን፣ ምክንያት ሆነች። ለእኛም ሰላምን አገኘን። ፈጣሪ አምላክ የተመሰገነ ይሁን እስከ ዘላለሙ።